ጥላቻና መከፋፈልን መንቀል በሚለው መርሃ ግብር ይሄ ቀጠና ለሰላምና ለአብሮነት ብቻ የሚሰጥ የእውነት ለመናገር ይሄ ሁለቱ ህዝብ በታሪክ አጋጣሚ በቋንቋ ቢለያይም አንድ ህዝብ እንደሆነ አብሮ የኖረ አብሮ የተዋለደ የተጋባና ለታሪክም የመጣንባቸው ጉዞዎች ሳይለያይ ነው። ሰላም ጤና ይስጥልኝ የገጻችን ተከታታዮች፣ ሰላም የጋራ ቤታችን ነው በሚል መሪ ቃል ዛሬ በኦሮሞ ብሔረሰብ አስተዳደር ባለፉት ጥቂት ዓመታት የተመዘገቡ የሰላም ስኬቶችን በወፍ በረር እናስቃኛችኋለን። በአማራ ክልል የሚገኘው የብሔረሰብ አስተዳደራችን በመንግስትና በህዝብ የተቀናጀ ጥረት ዛሬ ተስፋ ሰጪ ምዕራፍ ላይ ይገኛል። ሰላምን ለማስፈን የተከፈለው ዋጋ ዛሬ ለታዩ ውጤቶች መሰረትም ሆኗል። ዋና ዋና ስኬቶቻችን የህዝብ ተሳትፎ እንደጋሻ፣ የሰላም ኮሚቴዎችና የጎረቤት ለጎረቤት የጥበቃ መዋቅሮች ወንጀልን ቀድሞ በመከላከል ረገድ ግንባር ቀደም ሚናን ተጫውተዋል። የባህላዊና የሃይማኖት አባቶች ጉልበት፣ በየደረጃው ያሉ የሰላም ኮሚቴዎች አባገዳዎችና የሀገር ሽማግሌዎች በግጭት ወቅት እንደ አስታራቂ፣ በሰላም ጊዜ ደግሞ እንደ መካሪ በመሆን በቀጠናው የነበረና የዳበረ አብሮነት በመመለስ ሰላምን ለመመለስ ሰርተዋል። የህዝባችን የአብሮነት ጉዳይ መቀጠል መቻል አለበት። ስትናገሩ አየራችሁ ትንፋሻችሁ እንዴት ደስ እንደሚል በውይይትና በመቀራረብ የታረቀ ግጭት፣ ከአጎራባች ዞኖች ጋር ያሉ ቅሬታዎችን በመተማመንና ወንድማዊነት ውይይት እንዲፈቱ ተደርጓል። ከረመዳን እስከ ረመዳን የጋራ ኢፍጣርና የአብሮነት መድረኮች አንድነታችን ከፖለቲካ በላይ ነው በሚል የአብሮነት መርሃ ግብር ጠንካራ ግንኙነት ተፈጥሯል። ያደሩ መሬቶችን በጋራ ማሳረስ፣ በግጭት ምክንያት ሳይታረሱ የቆዩ መሬቶችን የአጎራባች ወረዳ አርሶ አደሮች በጋራ በማረስ የኢኮኖሚ ትስስርና መተማመንን ፈጥረዋል። የአብሮነት ተምሳሌትነት፣ ተፈናቃዮችን መልሶ በማቋቋምና በማህበረሰቡ መካከል የእርቅና የይቅርታ መንፈስ እንዲሰፍን በማድረግ ረገድ የተሰሩ ስራዎች ለሌሎች አካባቢዎች ምሳሌ የሚሆኑ ናቸው። ሀብት መመላለስ የተዘራረፈ የተጎዳ የሚካስበት የጎዳ የሚጠየቅበት ስርዓት ዘርግተዋል። ያን የማህበረሰብ እሴት በመጠቀም አሁን አንጻራዊ ሰላም የታጠቁ ኃይሎችን ወደ ሰላም መመለስ፣ በምህረትና በውይይት ጥሪ መሰረት በርካታ ወጣቶች ትጥቅ ፈተው ወደ ሰላማዊ ህይወትና ወደ ማህበረሰቡ ተቀላቅለዋል። ህገ ወጥነትን የመከላከል አቅም፣ የጸጥታ መዋቅሩን ፖሊስና ሚሊሻ የማዘመንና የማብቃት ሥራ በመሰራቱ ህገ ወጥ የጦር መሳሪያ ዝውውርና ስርቆትን በመቆጣጠር ረገድ ከፍተኛ ውጤት ተመዝግቧል። ክፍል 2 ለምን ተሳካልን? በአካባቢያችን አስተማማኝ ሰላምና ጸጥታን ለማስፈን ከአጎራባች አመራሮች ጋር ያለንን ግንኙነት ወደ ላቀ ደረጃ አሸጋግረናል። አስተማማኝ ሰላም ለማስፈን ከጀግናው የሀገር መከላከያ ሰራዊት ጋር በቅንጅት መስራታችን ለስኬቱ የማይተካ ሚና ነበረው። በአመራሩ ዘንድ ባለው ጠንካራ መተማመንና ቁርጠኝነት ላይ በመመስረት የጋራ የጸጥታ ግብረ ኃይል ተቋቁሟል። በድንበር አካባቢዎች የሚታዩ የጸጥታ ስጋቶችን በጋራ ለመከላከል የሚያስችል ጠንካራ መዋቅር ተዘርግቷል። የመረጃ ቅንጅት፣ መረጃን በወቅቱና በቅንጅት በመለዋወጥ ማንኛውንም የጸጥታ ችግር አስቀድሞ መከላከል ተችሏል። የጋራ መፍትሄ የሚከሰቱ ችግሮችን በጋራ በማጥናትና አቅጣጫ በማስቀመጥ የህዝባችንን ሰላም እያረጋገጥን እንገኛለን። በጋራ በመቆማችን የጋራ ሰላማችንንም እናስከብራለን። የንብረት መመለስ፣ የተዘረፉ ከብቶችና ንብረቶችን በሽምግልና ተለይተው ለባለቤቶቻቸው እንዲመለሱ በማድረግ የቆሰሉ ልቦች ስለታከሙ የልማት ኮሪደሮች ደህንነት፣ የንግድ መስመሮች ሰላማዊ በመሆናቸው
የኢኮኖሚ እንቅስቃሴው ሳይስተጓጎል እንዲቀጥል ስለተደረገም ጭምር ነው። ቀጣይ ጉዟችን የተመዘገቡ ስኬቶችን አጠናክሮ በማስቀጠል የብሔረሰብ አስተዳደሩን ልማትና እድገት የሚያረጋግጥ አስተማማኝ ሰላም ለመገንባት ሁላችንም የድርሻችንን እንወጣ። ባህላችን የዳበረ አብሮነታችን፣ ወንድማማችነታችንን፣ ሰላማችንን ትልቁ መሳሪያዎቻችን ናቸው። የኦሮሞ ብሔረሰብ አስተዳደር የመንግስት ኮሚኒኬሽን መምሪያ